እንኳን ሰብና ኤርትራም ኢትዮጵያ ስለነበረች በወቅቱ ማን ነው የሚለው ነገር እንግዲህ ከዛ ኤንግል ልነሳ የሚችልበት ሁኔታ አለ። ኤርትራ ስትወጣ ኤርትራ ስትሄድ የባህር ጉዳይ በተለይ ቀይ ባህር የዚህ የአሰብ ጉዳይ እንደ አጀንዳ ሆዶ ያልተነሳበት ምክንያት ዝም የተባለበት ምክንያት ዝም ብሎ በወቅቱ ምንም እንዳልሆነ ተደርጎ የታለፈበት ምክንያት የኢትዮጵያ ተወካይ የኢትዮጵያን ድምጽ የሚወክሉ ተቋማትም ሆኑ የህዝብ ተቋማት እዛ አካባቢ ስላልነበሩ ነው ማለት ይቻላል። የተመረጠ መንግስት በወቅቱ የለም፣ ህዝብን የሚወክል መንግስት የለም። ነገሩ በሽግግር በአብዮት በማዕበል የሆነ ነገር ከመሆኑ ጋር ቤዚካሊ ሳይታይ በደንብ ሳይዳሰስ በደንብ ሳይታች ማንኑ ሳይሰራበት ከኢትዮጵያ ጥቅም አንጻር የዚህ የወደቡ ጉዳይ ሳይታይ ድም ብሎ የታለፈና አንድ ታሪክ ጥፋት ነው ማለት ይቻላል። በሀገር ታሪክ ውስጥ አንድ ትልቅ ችግር ነው የተፈጠረው። ምክንያቱም ኢኮኖሚ እያደገ የሚሄድ ህዝቡ እያደገ የሚሄድ የኢምፖርት ኤክስፖርት ፍላጎቱ እየጨመረ የሚሄድ እንደ ኢትዮጵያ አይነት ሀገር በዛ አይነት ውዥንብር ውስጥ ይህን ባህር በር ማጣት አልነበረበትም።